አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ይህንን የመሰለ ሰላጣ እንሰራለን አብራችሁን ቆዩ። ዛሬ እንግዲህ ለየት ያለ ሰላጣ ነው ይዤላችሁ የመጣሁት። ለመስራት በጣም ቀላል ነው ማለት ነው። እና ሀባይቢ እንዴት ናችሁልኝ? ደህና ናችሁልኝ ወይ? ነው ያለው አልሐምዱሊላህ። እስቲ ጋር ቲማቲም አለኝ፣ ስትሮበሪ አለኝ እና ጅርጅር አለኝ። ጅርጅር ደቃቁ ማለት ነው። ይሄንን ደቃቁ ጅርጅር ማለት ነው። ይታያቸው ብዬ አስባለሁኝ። እና ሀባይቢ ከዛ ተምራለኝ። ተምር ትልልቁ ያች ትንሽ ደረቅ ያለቻ ማለት ነው። ለፍሬ ያዘጋጅቻለሁኝ። ከዛ በኋላ ቀይ ስር አለኝ። ቀይ ስር እንግዲህ ታጥቦ የተቀቀለ እኔ ትላንትና የተረፈኝ ግማሽ ነበረ፣ እሱ ነው ማለት ነው። እና ከዛ በኋላ ያው እንትኑን ጅርጅሩን አጥበን እንትን ብለናል ማለት ነው። እዚህ ጋር ደግሞ ሎዝ አለኝ። ሎዝ ይሄ በዚህ ይሄ አሮጊቶች ቤት አይጠፋም፣ የማስታወስ እድልን ከፍ ያደርጋል። በዚህ አጋጣሚ ብሉ ማለት ነው። እዚህ ጋር ደግሞ ድብስ ሩማን መጀመሪያ ሶሱን እንሰራለን። ድብስ ሩማን አለኝ። ከዛ እዚህ ጋር ኦሊቭ ኦይል አለኝ። ኦሊቭ ኦይል ፍሬሽ ሆኖ ነው የተጠቀምኩት፣ ያላችሁን መጠቀም ትችላላችሁ። ከዛ እዚህ ጋር ቆንጆ በርበሬ ያለን እንጨምራለን። ከዛ እዚህ ጋር ደግሞ ጨው አለኝ። ጨው እንጨምራለን። ብዙም ጨው እንዳታበዙት፣ ያው እንትናችንን ጨው ስላለው ምን ጠቀማቸው ግብአቶች ጨው ስላላቸው ማለት ነው። ከዛ እዚህ ጋር ደግሞ የለውዝ ቅቤ ነው። አዎ የለውዝ ቅቤ ወይንም ደግሞ ፉል ሱዳኒ ይባላል። ሶሳችን በጣም ቆንጆ ጣዕምና አንድ ማንኪያ በትልቁ አንድ ማንኪያ የተጠቀምኩት ምን እንዲሆን አድርጓል መሰላችሁ? ወፈር ያለና ቆንጆዬ ጣዕም ደግሞ ያለው ሶስ ያደርጋል። እዚህ ጋር ደግሞ ሎሚ ያለ ትላንትና ለሾርባ የተቆራረጠ ነበረ እና ያው አልጨመኩኝም። በራሴ እጄን እንትን ብዬ ፍሬው እንዳይገባ እንደዚህ ጨምቄዋለሁ። ያው እና እንግዲህ ካሜራውን ብዙም አልተስተካከለም ማለት ነው፣ ግን ይታያል። ስለሚታይ እንግዲህ ችግር የለው ማለት ነው። እና ሀባይቢ ሎሚ ያደረኩኝ ግማሽ ሎሚ ነው የተጠቀምኩት፣ የተቆራረጠውን ተጠቅሜ ያለውኝ። ከዛ በኋላ በዚህ መልኩ እናማስለዋለን ማለት ነው። በኋላ ሚክስ አደርገዋለሁ ነበር ግን አይሆንም እና በደንብ አድርገን ሚክስ ማድረግ አለብን። የለውዝ ቅቤን በደንብ ሚክስ ካላደረጋችሁት እንትን ያደርጋል፣ የሆነ ምን በላይ ተበጣጠሰ ነገር የሆነ ውስጥ ላይ ማለት ነው። ግን በደንብ መምጣት አለባቸው። ያችሁ አሁን ይቀጥኗል። በደንብ ስትመቱት ውፍር ድንድን ያለ ሶስ ይሆንላቸዋል ማለት ነው። እና ሀባይቢ እዩት፣ በዚህ መልኩ ሶሴ እየወፈረ ነው። በጣም ቆንጅዬ ነው የሆነው እንደምታዩት። ከዛ እንግዲህ የሶስ ማስቀመጫ አለን፣ እሱን አምጥተን እንገለብጠዋለን ማለት ነው። ያው ለማቅረብም እንዲመች አድርጌ ነው እኔ እንትን ምለው ማለት ነው። ከዛ በኋላ እቃ መቀያየር አይጠበቅብኝም ማለት ነው። እሺ እዚህ ጋር ተደፋች እንግዲህ እና ሀባይብ ገልቢ በዚህ መልኩ እንትን ብለናል። ሶሳችን ሰርተናል። ይህንን ወደ ጎን እንተውና ሰላጣውን አሁን እናዘጋጃለን ማለት ነው። እና እዚህ ጋር ባውል ትልቅዬ ሳህን አዘጋጅቻለሁ ለሰላጣ የሚሆን። እዚህ ጋር አንድ ኪያር አለኝ። ኪያር እንዳታበዙ፣ ብዙ ማሰሩ ከሆነ ግማሽ ራሱ በቂ ነው፣ የኪያሩ ጣዕም እንዳያስታውቅ ማለት ነው። ትንሽዬ ነው መጠቀም ያለባችሁ። እና ደግሞ ያው ከዛ በኋላ የኪያራችን ቆረጥን። ከዛ ስትሮበሪያችንን ቆርጣን ስትሮበሪ ያው እንግዲህ በዚህ መልኩ
እንቆርጠዋለን ማለት ነው። አንዱ ትልቅ አንዱ ትንሽ እንዳይሆንብን ቀስ አድርገን እንቆራርጣለን። እና ስትሮበሪ ከሌላችሁ በሌላ ፍሩት መቀየር ትችላላችሁ፣ ግን ያው ፍሩት መኖር አለበት። እና ሀባይቢ ይሄንን ሰላጣ ላይ ምን ረስቻለሁ መሰላችሁ ስሰራው ሮማን ረስቻለሁኝ። ሮማን አልጨመርኩበትም፣ ያው ቪዲዮ ላይ ማለት ነው። ከዛ ጨምሬበታለሁ። ሮማን ጨምሩበት፣ በጣም ምርጥ እንትን ይሰጠዋል። ለዲኮሬሽን ራሱ ቆንጆ ነው ማለት ነው። በጣም ምርጥ ነው የሚያደርገው። እናንተ ጨምሩ። እኔ ያው ረስቼው ነበረ፣ በኋላ ግን ጨምሬያለሁ። ከዛ በኋላ እንግዲህ ስትሮበሪያችን እንደዚህ እንትን እያለ ነው። በጣም ቆንጆ እየሆነ ነው እየበሰለ ያለው፣ አሪፍ ነው። ከዛ በኋላ አሁን እንግዲህ የሚገርማችሁ ሌላ ስራ እየሰራው ነውና እሺ ወደ ማብሰሉ ሄደናል። ይገርማል። እሺ እና ከዛ ቲማቲማቸው ወይ ትንሹ ቲማቲም የተጠቀምኩት፣ ስለዛ እኔ በትንሹ በቃ ግማሽ ነው የማረገው። ሁለት ቦታ ነው የምቆርጠው ማለት ነው። ብዙ ማድቀቅ ምናምን አይጠበቅብንም። የውስጡ ሶሷንም እንዳትወጣ በዛው ጨምር ማለት ነው። አያችሁት? ግማሽ በቃ ነው የምንከትፈው፣ ሁለት ቦታ ማለት ነው። ከዛ ይሄው እንግዲህ በዚህ መልኩ ሆኗል። ከዛ በኋላ ጀርጀሩ እንደምታውቁት ይሄንን ይሄ ኪስ ላይ የሚሸጠው ነው የተጠቀምኩት። ያኛው ፍሬሹ አይደለም። ፍሬሹ ስላችሁ ይሄ በፒስታል ምናምን የሚመጣው አለ አይደለም፣ ምንድነው የሚባለው መሰላችሁ ስሙ መጨረሻ ላይ ያሳያችኋለሁኝ። እና ይሄንን ጀርጀር የተጠቀምኩት። ከዛ በኋላ ያው አሁን ሸመንደር ነው። አዎ ቀይ ስር ሸመንደር ይባላል በአረብኛ። ሸመንደራችንን እንግዲህ እሱም እነግራችኋለሁኝ። ተቀቅሏል። ከዛ ልጣውና ቆራርጠዋለሁ ማለት ነው። ከዛ እንግዲህ በዚህ መልኩ ቆራርጠን ከላይ እናረጋለን። ያው እንግዲህ እኔ ግማሽ ስላለኝ ነው፣ እናንተ ሙሉውን መጠቀም ትችላላችሁ ማለት ነው። ከዛ በኋላ እንደምታውቁት መዝረክረክ ተፈናጥሮ ነው። እኔ ወሮሬ ነው አላውቅም ታላላችሁ ደግሞ። ከዛ በኋላ እንግዲህ ይሄው ሰላጣችን በዚህ መልኩ ተዘጋጅቷል ማለት ነው። ከዛ በኋላ ጅብን እናመጣን። ጅብን ማለህ ማለት ነው ፊታ ጅብን ይባል። ፈታ ጅብን አምጥተን ቆራርጠን ከላይ እናረግበታለን። እንትን ደግሞ ጆዝ ደግሞ ፈርፍረን ከላይ እሱንም ለዲኮሬሽን እናረጋለን። ቴምሩን እናረጋለን። በጣም ቆንጅዬ ነው የሚሆነው ማለት ነው። ሀባይብ ግልቢ ይሄውን ፊታ ጅብናችን ይሄውና ይታያችኋል ብዬ አስባለሁኝ። ብዙም አይደለም ካሜራው ላይ አቅርቤው ነበረ፣ ግን ብዙም አልታየም። ፊት ታጅብን እንግዲህ መጨረሻ ላይ እሱን ማስቀምጥላችኋለሁ። እዚህ ጋር እንግዲህ ግላፍሲን አውልቄ ስለነበረ ግላፍሲን አረኩኝ። ከዛ በኋላ ያው ፊታ ጀብናችንን እየቆራረጥኩኝ ከላይ አደርጋለሁ ማለት ነው።
ከዛ በኋላ ሀባይቢ ያው እንግዲህ በዚህ መልኩ ነው ማለት ነው። እንትናችንን ቆንጆ ሆነዋል ማለት ነው። ከዛ እየቆራረጠን ነው የምንጨምረው እና ፊታ ጅብን የማይወዱ ከሆነ ሀሉም ማድረግ ትችላላችሁ። ሀሉም ራሱ ተጠብሶ ማለት ነው። ተጠብሱትና እንደዚህ ቆራርጣችሁ ማድረግ ትችላላችሁ። ፊታ ጅብን የማይወዱ ጨዋማ ነገር የማይወዱ ከሆነ ይሄ ፊታ ጅብን ማለት በጣም ማለህ ነው ማለት በጣም ጨዋማ ነው፣ ግን ሲበላ ደስ ይላል። በጣም ጣዕም አለው እና ሀባይቢ እንደምታውቁት እዚህ ጋር ተምር አለኝ። ተምር ደረቅ ተምር ማለት ነው። እሱን ቆራርጬ 2 ፍሬ ነው ትልልቅ ናቸውና እነሱን ቆራርጬ ጨመርኩት። እንግዲህ እንደምታውቁት በጣም አሪፍ ነው፣ ቆንጆ ነው፣ ሞክሩት። ከዛ በኋላ ሶሱን መጨረሻ ላይ ያው እንግዲህ ሶሱን አድርጋችሁ ሚክስ አድርጋችሁ ማቅረብ ብቻ ነው የሚጠበቅባችሁ ማለት ነው። ዋናው እናንተ አሰራሩን በደንብ በመከታተል ነው። ከመጀመሪያ እስከ መጨረሻ ከተከታተላችሁት አይከብዳችሁም ማለት ነው። እና ሀባይቢ ማለት ነው በዚህ መልኩ እየሰራ ነው እንግዲህ። በጣም ይቅርታ ስልክ ተደውሎብኝ ነበረ ማለት ነው። እንደምታውቁት ከዛ በኋላ ሙከሰራችንን አደረግን። ከዛ እንደዚህ ቆራርታችሁ ያው መክተፍ ምናምን አይጠበቅባችሁም። ፈርፈር አድርጋችሁ ከላይ ማድረግ ነው። በጣም ነበር የሚያምረው። ወይዘይ በጣም ያምራል። በጣም ጣዕሙ በጣም ለየት ያለ ነው። በቃ ሌላ ሰላጣ አትበሉም። በቃ ሁሌ ይሄንን እንደብላ ነው የምትሉት። የእውነት ይናምላችሁና በጣም ቆንጆዬ ሰላጣ ነው። በጣም አሪፍ ነው ማለት ነው። እና እንደነገርኳችሁ እንትን ከላይ እንግዲህ እንትን አድርጉበት